እንዴት ናችሁ ቤተሰቦች? ይህ የሁለንተናዊነት ማዕከል ነው። ኢትዮጵያ የሁለንተናዊነት ማዕከል የሚለው መነሻ ፖይንታችን ነው። አዲስ እይታ፣ አዲስ መንፈሳዊነት፣ አዲስ ተስፋና አዲስ ህይወት ፒላሮቹ ናቸው እና በዚህ ፒላሮች ላይ እያወራን እንዘልቃለን። በእርግጥ የህይወት ሚስጥር ያለው ወሬ ውስጥ አይደለም። የህይወት ትልቁ ሚስጥር ያለው ዝምታ ውስጥ ነው። መጀመሪያም የነበረው ዝምታ ነው። መጨረሻም የሚሆነው እሱ ነው። መነጋገር ግን የሰው ልጆች just like tool ነው። አንዱ መንገድ ነው፣ መሳሪያ ነው፣ መግባቢያ መሳሪያ ነው። ይሄ ፕላትፎርም ደግሞ አንዱ አንተን እዛ ያለውን ሰውዬ እዚህ ካለሁት ሰውዬ ጋር የሚያገናኝ ነው። ሁለት አይደለንም፣ አንድ ነን። እዛም ሁን እዚህም ልሁን አንድ ነን። ይህ መግባቢያ ቋንቋችን ነው። የተለያየ ቋንቋ አለ። መነጋገር ግን እንደ ድልድይ ይረዳናል። ትክክለኛው ህይወት ግን የምታጣጥመው በዝምታ ውስጥ ነው። ኦኬ፣ ዛሬ የምናወራው ዋናው ነጥብ ምኞትህንና ቅናትህን መቆጣጠር መቻል ነው። ምኞት አደገኛ ነገር ነው፣ በጣም አደገኛ ነገር። ነጋዴዎች የሚነግዱብህ ምኞትህ ላይ መሰረት አድርገው ነው። የሃይማኖት ተቋማት የሚጫወቱብህ ምኞትህ ላይ መሰረት አድርገው ነው። መንግስት፣ አማጺዎች፣ የተለያዩ አካላት በተለይ በዚህ በካፒታሊዝም ዓለም ምኞት ወሳኙ ነገር ነው። ምኞትህን መሰረት ተደርጎ ነው የሚነገድብህ ማለት ነው። ስለዚህ አንተ የምኞትህ ኃላፊ ከሆንክ፣ ምኞትህን መቆጣጠር ከቻልክ ማንም ተነስቶ ሊነግድብህ አይችልም። ኦኬ፣ ስለዚህ የምትፈልገው ይታወቃል፣ ምኞትህ ይታወቃል፣ ያሳዩሃል፣ ያጓጉሃል፣ ከዛ ትመኛለህ። አንተ መፈለግ ያለብህ ሁለንተናውን ነው። አጠቃላይ ሁለንተናውን ነው መፈለግ ያለብህ። ምንድነው ኢየሱስ ክርስቶስ ሲያስተምር አይደለ? ጽድቁን ፈልጉ ሌላው ይጨምራል። ጽድቁን መፈለግ ሴንስ ህይወትን መኖር ነው። ትናንት እንደተነጋገር ነው ትልቁ ነገር ከሁለንተናው ጋር ተሰናስለህ ህይወትን መኖር ነው። ወይም በዚህኛው ማህበረሰባችን በሚገባው ቋንቋ የእግዚአብሔርን ፈቃድ እየፈጸምክ ህይወትን መኖር ነው። ጽድቁን መፈለግ ሌላው የሚጨመርልህ ነገር ነው እንጂ አንተ የምትፈልገው ነገር አይደለም። እሱ የሚጨመር ነው። ልክ ይሄ መኖር ስትችል፣ ተሰናስለህ መኖር ስትችል ሌላው ይመጣል፣ ተከትሎ ይመጣል። ግን ምኞታችን የሚጫወትብን ይሄ የሚጨመረው ነገር ላይ ነው። ሞር ኢነርጂያችንን ኢንቨስት እያደረገ ያለው ዴይ ቱ ዴይ ማለት ነው። ሁልጊዜ ጊዜያችንን የምናሳልፈው የምናጠፋው ሳንተኛ የምናድረው ይሄ የሚጨመረውን ነገር በመሻት በመፈለግ ነው። ኦኬ፣ ይህንን ደግሞ የሚያደርገው ሌላው ሲያደርግ ስላየን፣ ሌላው ሲሆነው ስላየን። ኦኬ፣ መንፈሳዊ ቅናት፣ ርኩሳዊ ቅናት ምናምን ተብሎ ተከፍሏል። እንዲህ የሚባል ታሪክ የለም። ቅናት ነው በቃ አት ፈርስት ፕሌስ ማለት ነው። በቃ ቅናት የሚባለው ነገር መጥፎ ነገር ነው። እኔ ውስጥም አንተ ውስጥም የተቀበረ ያለ ነገር ነው። ግን ልንነግስበት እንችላለን። ምኞትም እኔ ውስጥም አንተ ውስጥም ያለ፣ አንተ ማለት እኔ ነህ። ኦልሬዲ ተስማምተናል። ኦኬ፣ ሌላው ገጼ ምናምን አይደለም፣ ሌላኛው ገጼ ምናምን ሳይሆን አንተ እኔ ነህ። በቃ ምንም በቃ በሂውማን ኒድ ቲዮሪ አማካኝነት አንተ ጋር ያለው ፍላጎት እኔ ጋር አለ። እኔ ጋር ያለው ፍላጎታችን ላይ ምኞታችን ላይ ግን መንገስ እንችላለን። ኃላፊዎች ነን። ጽድቁን ነው መፈለግ ያለብን። መጀመሪያ ትልቁ ነገር ፈንዳሜንታል ትሩዙ ጽድቁን መፈለግ ነው። ያ ጽድቁን መፈለግ ከሁለንተናው ጋር መሰናሰል ነው። የሁለንተናውን አሰራር መረዳት እውቀት ያስፈልጋል። ኦኬ፣ ከዛ ያንን አንዴ አንደርስታንድ ካደረግን፣ አንዴ አንደርስታንድ ተደርጎ የሚያልቅ ነገር አይደለም። ስሩ ታይም ነው ማለት በጊዜ ሂደት እያወቅን እየተማርን እየጠየቅን ከገጠመኞቻችን ካሳለፍነው ህይወት ነገሮችን በጣም ሴንስ በማድረግ ኦኬ፣ ለእያንዳንዱ ህይወታችን ለእያንዳንዱ እርምጃችንን ትርጉም በመስጠትና ምን እየተከናወነ በአካባቢያችን ምን እየተከናወነ እንዳለ በመረዳት ዝናብ ሲዘንብ ዝም ብሎ ዝናቡን ዘነበ ብቻ ሳይሆን በደንብ ማዳመጥ፣ ፀሐዩን ሴንስ ማድረግ፣ ዝናቡን ሴንስ ማድረግ፣ ንፋሱን ሴንስ ማድረግ፣ ሌላ ጋር የሚከናወነውን ነገር ዓለም ላይ የሚከናወነውን ነገር ሁሉ ሴንስ ማድረግ። ኦኬ
ከዛ በደንብ እያጣጣምን እየተማርን እያወቅን እየተሰናሰልን ከሁለንተናው ጋር እንሄዳለን ማለት ነው። ያ ነው ጽድቁን ፈልግ። በቃ እሱን በደንብ ከተሰናስለ ከሱ ጋር በደንብ ከተግባባህ ሌላው የሚጨምር ነገር ነው። ኦኬ። ስለዚህ ቅናትህ ላይ እና ምኞትህ ላይ መሰልጠን አለብህ፣ ኃላፊ መሆን አለብህ። ኦኬ። ዝም ብለህ የምትፈልገውን እየፈለክ መጋለብ ሳይሆን የሚያስፈልግህን ማወቅ ነው ዋናው ትልቁ ትርጉም። የሚያስፈልግህ ደግሞ ተሰጥቷል ኦልሬዲ። ኦኬ። የሚጨመር ነው እንጂ የሚሰጥ ነገር ኦልሬዲ ተሰጥቷል እኮ። የሚያስፈልገን ተሰጥቶናል። በዛ ላይ የሚጨምርልናል። ኢትስ ኦኬ። ጽድቁን ፈልጉ ሌላው ይጨምራል። የሚያስፈልገን ግን ተሰጥቶናል። ዘ ፍርስት ፕሌስ ማለት ነው። ከተሰጠን በኋላ ነው ኢቭን ሰው ራሱ የመጣው መጽሐፍ ቅዱስ ራሱ ስታነብ ወይም ቁርአን ስታነብ ወይም ተው አታንብብ ሴንስ ስታደርግ መጀመሪያ ዝም ብለህ ሴንስ ስታደርግ ሌሎች ነገሮች ከተፈጠሩ በኋላ ሰው ተፈጠረ። ምክንያቱም ሌሎቹ ነገሮች ለሰውየው ስለሚያስፈልጉት መጀመሪያ ተሰርቶ ነው ሰውየው የመጣው። ተሰጥቶታል ኦልሬዲ። ከዚህም በላይ ይጨመርልሃል። አንተ ግን ያንን በደንብ አንደርስታንድ አድርግና ተሰናሰል ከሁለንተናው ጋር ነው። ስለዚህ ምኞትህን መቆጣጠር በደንብ ቅናትን መቆጣጠር፣ ቅናትን ማስወገድ ብቻ የሚወገድ ነገር ነው። ፎርዛት ማተር እርግጠኛው የምነግርህ ቅናት የሚወገድ ነገር ነው። አንደኛ በሰው መቅናት የለብህም፣ በሌላ ፍጥረትም መቅናት የለብህም። ለምሳሌ አንበሳ ለመሆን መፈለግ የለብህም፣ ነብር ለመሆን መፈለግ የለብህም፣ እከሌን ለመሆንም መፈለግ የለብህም። ህይወትን ማጣጣም ነው ያለብህ። አንተ የመጣነው ልንኖር ነው። እውነት እላችኋለሁ የመጣነው ልንኖር ነው። ከሁለንተናው ጋር ተሰናስለን በደንብ ልንኖር ነው። ያን ሰዓት ህይወት ጣዕሟ በደንብ ይገባሃል ማለት ነው። 100 ዓመት መኖር 1000 ዓመት መኖር አይደለም የሚያሳስብህ። እያንዳንዷን ቀን በጥሩ ሁኔታ መኖር ከቻልክ አንዱ ቀን 1 ዓመት ነው ወይም 1000 ዓመት ሁላ ሊሆን ይችላል። it's not the matter of numbering። ይሄ የነምበር ጉዳይ አይደለም ጉዳዩ፣ የቁጥር ጉዳይ አይደለም ጉዳዩ። ኦኬ፣ የኳሊቲ ጉዳይ ነው። አንድን ቀን በኳሊቲ በደንብ ማሳለፍ ከቻለ ሰው 1000 ዓመት መኖር አይደለም የሚሞቱ። ገባህ? ዛሬን ስለማንኖር ነው ነገን ለመኖር በመጓጓት ውስጥ ነው የምናሳልፈው። ዛሬን እየኖር ሳይሆን ማለት ነው። ኦኬ። ስለዚህ ዛሬን መኖር ተስፋ ማጣት አይደለም፣ ተስፋ ማድረግ ነው። ተስፋ ዛሬ እንዳትኖር አያደርግም። ተስፋ ያለው ሰው ዛሬን በደንብ ያጣጥማል፣ ይኖራል። ተስፋ እሱ የሆነ ሌላ ጊዜ የምትኖረው ዛሬን ግን የምትሞተው ጉዳይ አይደለም ጉዳዩ። ኑር፣ በደንብ አጣጥም፣ ምኞትህን ተቆጣጠር። የዛሬው ምኞትን ተቆጣጠር። መጽሐፍ ቅዱስ በደንብ ብታነብ፣ ቁርአን ብታነብ፣ ሌሎች መጽሐፍቶችንም ስታነብ፣ ሳይኮሎጂ መጽሐፍ አንብብ፣ ምንም አንብብ ወይም አታንብብ። ከፈለግ አባቶች ጋር ሄደህ ስማ፣ ታሪክ ስማ፣ ተፈጥሮን በደንብ ምኞትን ተቆጣጠረው። ገባህ? ምኞትን ተቆጣጠረው። ከዛ ስራ የምትሰራው አባዬ ስራ የምትሰራው ለሙሉ ሰው ለመሆን ወይም ምናምን አይደለም። ስራ የህይወት ጣዕም ነው። በቃ ህይወትን በደንብ የምታጣጥምበት ትልቁ መሳሪያ ስራ ይባላል። በቃ ስራ ጠዋት ተነስተህ በር መጥረግ ሊሆን ይችላል፣ መነገድ፣ ቀብዲ መስጠት ሊሆን ይችላል፣ ማረስ ሊሆን ይችላል፣ ሪሰርች መስራት ሊሆን ይችላል፣ ሰርቬይ ማድረግ ሊሆን ይችላል፣ ዋና ሊሆን ይችላል፣ ውሃ መገደል፣ ጭቃ ማብኳት ሊሆን ይችላል። ምን ብዬ ልንገርህ? ብቻ ሊስትሮህንም ስራ በደንብ አጣጥም። ስራ ጫማህን በደንብ ጥረግ፣ ቆንጆ አድርገህ ጥረግ፣ አብርር። አውሮፕላን የምታበረው ሰውዬ ፓይለቱ አብርር። ዶክተሩ በደንብ ተመስጠ ስራ። የሆነ ሙሉ ሰው ለመሆን አይደለም። ከዛ በኋላ የሆነ ነገር አደርጋለሁ። ተው እንደዛ ይሄ እንደዛ ቅዠት ተው። ሙሉ ነህ ግን በዛ ውስጥ እየተማርክ ሙሉ በቃ ተፈጥሮ በምልአት እየተረዳ የህይወት ኳሊቲ እየጨመረ ይላል። የህይወት ኳሊቲ ኢን ተርምስ ኦፍ ማቴሪያል ፖሴሽን፣ ይሄ እቃ በመሰብሰብ አይደለም። ኦኬ፣ ሰብስብ ግድ የለህም፣ እሱ መግዛትም ችግር የለውም፣ መኪናም ችግር የለውም። ግን እነሱም ሳይኖሩ አለ። ኦኬ፣ ሳይድ ኦፍ ላይፍ አለ። በቃ ህይወት በራሱ ሙሉ ነው። ኦኬ፣ ገብቷል አባባሌ? ህይወት በራሱ ሙሉ ነው። ያንም ምልአት ግን የምትረዳው በስራ ሂደት ውስጥ ነው። ኤክስፕሎር እያደረክ ትናንት እንዳወራ ነው እያደረክ ስትሄድ እንትን ትላለህ። ስለዚህ የምትሰራው ለመሙላት የሆነ ነገር ስለጎደለህ ማቴሪያል ለመግዛት ምናምን፣ በዛ ውስጥ እኮ ትገዛለህ፣ በዛ ውስጥ እኮ መኪና ትገዛለህ፣ በዛ ውስጥ እኮ የሆነ ነገር ትፈጥራለህ፣ በዛ ውስጥ እኮ ትልቅ ግኝት ታገኛለህ፣ በዛ ውስጥ አዲስ አስተላለፍ የዓለም ኦርደር ልታመጣ ትችላለህ፣ በዛ ውስጥ አዳዲስ ሞዴሎችን ልትፈጥር ትችላለህ። ኦኬ፣ አንተ ግን ዋናው ስራው ዝም ብለህ
ዝም ብለህ እያጣጣምክ እየሰራህ በደንብ ኢንዴፕዝ ገብተህ እየሰራህ ስትሄድ ተፈጥሮን በትክክል እየተረዳህ ከትላንት እየተማርክ ምናምን ስትሄድ ብቻህን መሳቅ ኮሜዲያኖች ጋር መሄድ ላይጠበቅብህ ይችላል። ለመሳቅ ውስጣዊ ደስ የሚል ደስታ ይሰማሃል ማለት ነው። ስለዚህ ምሰራው ለአንተ ብቻ አይደለም፣ አጠቃላይ ለሂደቱ ነው፣ ለተፈጥሮ ነው። ዛፍ የምተክለው እኮ ዛፉ ላይ ወፎቹ ይኖራሉ፣ ልጆቻቸውን ያሳድጋሉ። ኦኬ፣ በዛ ውስጥ አንተ ጥላ ታገኛለህ። ኦኬ፣ ከስር ትላትሎች ምናምኖች ይኖራሉ። አትኑሩ አትልም አይደል? ለአንተም እነሱ ስራ ይሰሩልሃል። ኦኬ፣ እነሱም ስራ ለአንተ እየሰሩልን ለእሱ ስለምንሰራ አንበርም አንሰራም አይሉም ወፎቹ፣ ዛፎቹ፣ ውሃው ምናምኑ ለአንተ እየሰራልን ነው። አንተም ደግሞ ምቹ እንዲሆን አካባቢው ምናምኑን እያደረግልን ትሰራለህ ማለት ነው። አንተ በሰራው ሳምባዲ ይኖራል፣ ተፈጥሮ ይኖራል፣ ሌሎች ፍጥረታቶች በዛ ውስጥ ጫካ ውስጥ ይኖራል። አንተ በሰራው ጫካ፣ አንተ በተከልከው ደን ውስጥ ተፈጥሮ ይኖራል። በዛ ደን ውስጥ ጫካ ውስጥ እንጨት ለቅመው እንትን ነው መንገድ ላይ በቆሎ ይጠብሳሉ። ነው የተሳሰረ ነገር ነው። ሁለንተናዊነት ማዕቀብ ስለ ኤቭሪቲንግ ኢዝ ኢንተርኮኔክትድ እያልን ነው። የተሳሰርን ነን። የሆነ እኔ አንተ ላይ ቡስት ማድረግ የሆነ ቦሲ ጫወታ እንደዛ አይነት ጫወታ የለም። ኦኬ፣ ስለዚህ እንስራ። ምኞታችንን በተቻለ መጠን በደንብ እንቆጣጠር በደንብ በቃ ብቁ ነኝ ብለህ አስብ፣ ስራ። በቃ የተሰጠህን ነገር በትክክል ተጠቀም። ውሃ ተሰጥቷል፣ ታጠብበት። አባዬ ነፋሻማ ቦታ ተናፈስበት። ጥላ ዛፍ ተሰጥቷል፣ ትንሽ አረፍ በል፣ ሰከን በል። ይሄ በቃ ርግት ስትል ኢነር ፒስ ሲመለስ ሌላው የተባለው ነገር ይጨምርልሃል። ዝም ብለህ ነው ትኖራለህ ማለት ነው። እና አንዳንዴ ላይፍ ያንን ነገር ስታገኘው ላይፍ ብቻህን ትስቃለህ። ምንም ኮሜዲ ምሽት ሳትሄድ ብቻህን ትስቃለህ። ስለዚህ ያንን እናድርግ፣ በዛ መንገድ እንኑር። ሰላም ለምድራችን፣ ፍትህ ለሁላችን። ኢትዮጵያ የሁለንተናዊነት ማዕከል።